ለዜናው ወንደሰን ክፈን እያመሰገነን ወደ መጀመሪያ ፕሮግራማችን እናመራለን። የሳምንቱ እንግዳ በቅድሚያ ስምን ንገር። እሺ ይሄስ እንዳለባላለሁ ጌት ነበር መጥሰራ ከ1998 ጀምሮ እስከ 2006 ጥቅምት 29 በመከላከያ መኮንኖች ክበብ በምን በምግብ ዝግጅትነት ሼፍ ዲፓርቲ ሼፍ ሰራ ነበር። ኦኬ ተከተለ ምን ደረሰት? መስከረም 19 የአንድነት ህዝባዊ ስብሰባ ነበር። በዛ ወቅት አጋጣሚ ነው ጧት መስከረም 19 2006 ስብሰባ ነበር። አጋጣሚ ነው ከታች ነበር የምገባው እና ያለት በተደረገው ስብሰባ ላይ ሰላማዊ ሰልፍ ላይ እኔ አጋጣሚ ከታች ገባ ልክ ዛ እንደወልኩ ነው ተቆጠረ። ከዛ አጋጣሚ ስራ ጋር ነበርኩ ከምሽቱ ወደ ማታ አካባቢ መሰለኝ ሽንት ቤት አካባቢ የተለያዩ ጽሁፎች አንድነትን የሚያወድስ እና የታሰሩ የፖለቲካ አመራሮችን አንዷለም አራጌ ይፈታ አሸባሪ አይደለም፣ ጋዜጠኞች እስክንድር ነጋ ይፈታ አሸባሪ አይደለም፣ የኢህአዴግ ሰራዊት በአስቸኳይ ከግንቦት 7 ጋር ተቀላቅለህ ቀደም ሲል የተቀላቀሉ የአየር ኃይል አባላት ነበሩ። እነሱ ስም ጠርቶስ ማቸውን አላሳውስም። አሁን ስም ተጠቅሶ ከነሱ ጋር በአስቸኳይ ተቀላቅለህ ነፃ ውጣ፣ ኢቲቪን እያየ ከምደነቁር ኢሳትን እየተከታተልክ ከኢትዮጵያ ህዝብ ጋር ነፃ ውጣ ይሻላል የሚል ጽሁፎች ሽሚታ ትችት ቤት ውስጥ ተጽፎ ነበር። ኢህአዴግ አጠቃላይ የሚሳደብ በዛ ወቅት እኔ ስራ ላይ ነበርኩኝ። አጋጣሚ ጧትኛ ቀነጋ ሲነጋ በቃ ጧት ስራ ላይ ለኛ እንደተስራችን ቀጥላን እየሰራን ነው። አጋጣሚ ሽት ቤት ሲከፈት እንዲያዙ ተገኘ። ስራቶቹ ጀስት ለማናጀሩ ይነግራሉ። ማናጀሩ ደግሞ ያው የወቅቱ ሰው ነው፣ ተጋዳላይ ነው፣ ያው ዝም ብሎ መጥቶ የተቀመጠ ነው። ያ ሽት ቤት ታሸገ። ፌደራል ፖሊስ ተጠራ፣ ተነቅሎ ሄደ ወደ ፌደራል ፖሊስ። አንድ 20 ቀን ምናምን ቆየና መጥቶ እንደገና በሩ ላይ ተጻፈው በሩ ነው የተነቀለው። በሩ ሁለቱም ተገንጥሎ ታሸገ ሄደ። መጡ በቃ አጠቃላይ በከላከያ ባስታዎች መጡ አዩት። በቃ ጉድም ተፈጠረ። በቃ ግቢው ተቃወጠ። በቃ አስቸኳይ ስብሰባ ተጠራኛ። በቃ ስብሰባ ተጠራና አጋጣሚ ከዚህ ቀደም ስብሰባ አልተሳተፈም ነበር። ብዙ ጊዜ አልተሳተፈም። በቃ እኔ አይመችኝም አልተሳተፈም እና ከማናጀሩ ጋር መስዋዕት ያነግባባል። እንደም ስብሰባ ላይ እንዲያውም እኛ እንኳን ቀጥታ እዚህ ጋር ማስተሰር እንችላለን ስብሰባ የሚያሳተፉም አሉ እኮ በዚህ ያታውቃም ብሎ ዛሬ ለማስቦካት ሞክሯል። ሲም አልተከፈን እንጂ እና ደግሞ የሆነ ምስክር ወረቀት ተዘጋጅቶ የሆነ እንደ ግብዣ ነገር አዘጋጅቶ በሐምሌ 15 አካባቢ ድርጅቱ የዓመታዊ በዓል ሲያከብር በአንድ ብሎ የሚያከብሩት እነሱ እኔ ጋር አልተገኘውም እና የሆነ ምስክር ወረቀት ሲመጣልኝ እሱ አልቀበልም ብዬ ነበር። ያ ምስክር ወረቀት እኔ ሰራው 8 አመት ነው። እዛ ላይ የሚገልጸው 1 አመት ማናጀሩ ከመጣ ጀምሮ የሰራ ሰራተኛ እኔን አይገልጽም ብዬ አልቀበልም ብዬ ነበር። በዚህ ምክንያት እንትን ውስጥ ገባ። በቃ ይሆናል አይደለ? በዛ ጠምዶኛ በዛ ከዛ እንደዛ ሲባል ቆየና በቃ ለማንኛውም ብሎ ወደ ፖሊስ ተላከ። ፖሊስ አጣራ ተባለ። መጣ 29 ስራ ላይ ያለው ልክ ስራ ላይ ቢሮ ሰራውኝ ጠብቅ ተባለ። ጠብቅ ቀጣ 2 ፖሊሶች መጡ ይዘውኝ ሄዱ። ምን ነው እንካ ብለው እንደመጣያ ነገር ሰጡኝ። አንተ አሸባሪ አንተን እኮ ቀጣ መግደል እንችል ነበር፣ እስካሁን መጠበቅ አንችልም ነበር ምናምን ያስቦኩ ዘውኝ ሄዱ። 5ኛ ውስጥ መጀመሪያ ልደታ መምሪያ የሚባል ወሰዱ። ከዛ 5ኛ አሳደሩኝ። አንድ 13 ቀን እንዳደረኩኝ ፍርድ ቤት ቀረብኩ። በመመራ ወቅት የሆነ ትግሬ ፖሊስ ነው መረመረኝ። እና አጠቃላይ በቃ ዘረኛ ነገር የሚናገር እሱ መናገር ላይ ይከብደኛል። ዳደባን በቃ አንድ ፖሊስ ልብስ ለብሶ የሚሳደበው ስድብ ብልግና የሚሳደበው በቃ ብልግና እናት እንደዚህ ትሁን በቃ የሚያስጠላ ስድብ ሰደበኝ። በቃ ሞራል የሚነካ አንተ አሸባሪ ነህ፣ ግንቦት 7 ከሆንክ ለምን አትዋጋም? ጉልበት ካለ ለምን አትዋጋም? እኛ እንኳን እንደዚህ ተዋግተን የመጣ ነው ምናምን አጠቃላይ በቃ የሆነ ትዊት ነገር እኔ አልጻፍኩም ብዬ እንታውቁ። ከዛ በቃ አስቀመጠኝና ፍርድ ቤት ሄድኩ። በቃ ከ13 ቀን ማለት ፍርድ ቤት ቀረብኩ። ፍርድ ቤት ክሱ ሲታይ ምንድነው ሲባል ሌላ ፖሊስ ነው ሄደው ሌላ ፖሊስ ነው እንትን ብሎ ይሄ መርማሪ ነው ሄደው ሳላደም በወቅቱ
ፖሊስ በቃ መናገር አቃተው። በቃ እኔም አላቅም አይነበርኩም ባለና ተናገር ሲባል ምን ይናገር እንደዚህ ምንድነው አሁን እንደዚህ ተጽፎ እንደዚህ ግንቦት 7 የሚተዛ ጽሁፍ ተገንቶ እና አሸባሪ ነው። እንዴት ነው አሸባሪ ማለት? እንደ በመንግስት የተፈረጁት ድርጅቶች ስም እየጠራ ሰራዊቱን ለመከፋፈል ብጥብጥ አንስቷልና ስለዚህ ወንጀለኛ ነው ምናምን ምንድነው ወንጀሉ? እንዴት መጻፍ እንኳን ዳኛው አጋጣሚ በጣም ምርጥ ዳኛ ነች። በእውነት ከሆነ በጣም ወጣት ነች። በጣም ምርጥ ዳኛ ነች። መጻፍ እንኳን መናገር መብቱ ነው አለችው። አይ እሱ የተጠቀመው አሸባሪዎች እየጠራ ነው። ግንቦት 7ን የኢህአዴግ ሰራዊቱን ከፋፍሏል። ምንድነው የከፋፈለው? የኢህአዴግ ሰራዊት የኢትዮጵያ ህዝብ አይወክልም። የትግራይ ሰራዊት ነው ኢትዮጵያ ህዝብ አይወክልም ብሏል እና ከፋፍሏል። ከዛ ደግሞ በአስቸኳይ ወደ ግንቦት 7 ተቀላቀሉ ብሎ ወደ ጥሪ ያቀርባል። እና እንደዚህ ስለሆነ እና ምንድነው ተፈልገው ወስደው ገና 15 ቀን ጠይቀብኝ 15 ቀን ይስጭኝና ቀጠሮ በዛ ውስጥ ያሉ ሰዎች አሉ ገና የሚጠቆሙ ሰዎች አሉ መረጃ ፍንጭ የታየ ነው ምንድነው እስካሁን ምንድነው በሰው ቆየችው አይ ገና ፎረንሲ ነው ምን ይባላል ፖሊስ መሰለኝ ፎረንሲ ልከዋል መጀመሪያ ግን ሲይዘኝ ፎረንሲ ተራግጦብሃል ለምን ያዛችሁ ይስለው ተራግጦብነ እኛ ነው አሽብ እመናል አቶ ለምን ተዋሻለ ፎረንሲ ያረጋገጠባን አባተ ወንጀል ከዛ ግን ፍርድ ቤት ቆሮም ፎረንሲ ነገር አይ ይሄን ያህል ቀን አልፈቀድልም ብላ ለአንድ ቀን ሰጠችው ከአንድ ቀን በኋላ ልክ ሐሙስ ነበር የማን ሮብን የቀረቡት ሐሙስ ሰጠችው ሐሙስ ላይ እንተና አርብ ሲመጣት አርብ ፖሊስ ምን አመጣ ምንም አላመጣም ግን ፎረንሲክ እና ወደ ፌደራል እንትን ነው አይቻልም ምን ማለት በ500 ብር ዋስደቀች ከዛ ወጣ ቤት ሄድኩኝ ተከንተ መስራይት ከሳምንት በኋላ ትንሽ ብርድ ነው ነበር እንትን ላይ ያሰኝቶኝ ወለል ላይ አይኪን ቤት ማለት ነበር ከሳምንት በኋላ ሲሄድ ደሞዝ ባልወሰድኩም በደሞዝ አልወሰድኩም በቃ አጠቃላይ የደሞዝ ቀን የተያዝኩት ደሞዝ ይስጥላቸው በቃ እዛ ግቢ ውስጥ እንዳልገባ ታሸባሪነት ደሞዝ አልሰጡኝም መርቀቂያን አልሰጡኝም አንተ ወደ ስራ መመለስ አልችልም በቃ አሸባሪ ነው እንዴ ደሞዝ መስጠት ጀምሮ በቃ ደሞዝ ይዛስ እኔ ደሞዜ ወር ደሞዜና የሰራውበት 8 አመት ያልኩስና የስራ ልምድ መርቀቂያ ይሰጠኝ በየጥፊ አትገባው ያን ተቀበሉ የለም ጭራሽ ግቢ ውስጥ እንዳልገባ አይነት ነገር ነው ሲያዝ እንኮ እኔ ሲያዝ ልክ እንደ ነፍሰ ገዳይ ወገኖች ታውቃለህ ጫካ ነው ወንዝ አለው ወንዙ ሁሉ በወታደር ተደግሮታል ግቢውን በወታደር እንዳሮጥ በመሰለ ወታደር ነው ከቦ ይዞኝ ነው ምንም ያላረክሰው እኔ ወንጀለኛ ከሆንኩ ጊዜ 13 እንደገባ እንደልካ ምንም ስራ ላይ ምግብ ላይ ምግብ ሳበላችሁ 8 አመት ሙሉ ሳበላችሁ ነው የቀረቡት በቃኝ ምንም ምግብ ነው የቀረቡት አሸባሪ በመሳሪያ ግቢው ጫካ ሁሉ በኢህአዴግ ተከቦ በሰራዊት እና ወን እስካሁን ድረስ ተቀምጬ ያየው ነው በቃ ካሁን በኋላ ምንም ስራ የለም ስራ የቤት ኪራይ ተከራይቼም ክፍለው የወራውን 4 ወሬ ነው ደሞዝ የለም ምን የለም ስራ እንዳልቀጠር መጥቄ ነኝ ነው ያስተኝ ይስራን እንዳስተኝ ማን ለናግራው ማን ለማን ተናገራለህ እኔ አሁን አሸባሪ ነኝ አሸባሪ በማላውቅ አሸባሪ ነኝ እንዴ የፖለቲካ ድርጅት መደገፍ መሆኑን መብት ነው እነሱም ብናቸው አባላለ እሱ ለምን አባላለ እንዴ ስራጋጁ አባላቱ ነው ያስቀመጡት እንዴ ዋናው ስራ 8 አመት ስራው ማናጀር ያለ ምን ታባረው ይሄንን ነው አመጡ ዘራቸው ቁጭ ያሉት አባል ስለሆነ ፖለቲካ ስራ ይሰራላችሁ ስለዚህ ለመክሰስ አላሰብክ ማንንም ተከሰው ተቋሙ ማለት ተከሰውስ ማለት ያው ነው እንኮ ያው አባቱ ዳንኤል ይቀማኛ ነው እንኮ የተያዘ ነው ማንም ተከሰው ባድካም ነው ባለው ሁኔታ ተስፋ ቆርጫለሁ ከምንም ተስፋ ፖሊስ ጋር ኮስቴት እንዴ ፖሊስ ካንዱ ፖሊስ ወደ ፖሊስ እርስ በርስ የሚያገናኙ ሌላ ፖሊስ ጋር አይሰጡም እና ለማንም ተከሰው ማን እንኳን እኔ ስንቶቹ ቅንጅት በድሮ ያኔ ከሰው ምን አገኙና ነው እና ይሄ ነገር ነው በቃ ይሄን ለማድረግ